The king is here ይላል አባቴ the king is here እንዲህ ነው ወርልድ ካፕ አናውንስ የሚደረገው በዚህ ወርልድ ካፕ አናውንስ የሚደረገው እንዲህ ነው ተከስቻለሁ እኔ አስማት ነኝ ትላለህ መተህ ዝም ብለህ ማለት ነው ሊዮኔል ሜሲ ይላል ሃትሪክ in the first game ማለት በ39 ዓመት ሃትሪክ all time top scorer of world cup ሼር አደረጋው ከክሎሴ ጋር what Mbappe he showed up man Mbappe ሃላንድ አናውንስ አድርገዋለሁ ሁለቱም በሁለት ጎል ማለት ነው ሜሲ መጣና ጋይስ ቦታችሁን ወቁ ብላ ሃትሪክ ሮናልዶ ይጠበቃል ዛሬ አባዝ ሮናልዶ እንዴት ነው ራሱን አናውንስ የሚያደርገው የሚለው ይጠበቃል ማለት ይሄ ዓለም ዋንጫ በጣም ደባሪ ዓለም ዋንጫ ነው የሚታይበት ሰዓት ፕላስ ደግሞ የዓለማችንን ምርጦች ምናጣበት ጊዜ ነው ሮናልዶንም ሜሲንም ላለፉት 15 ዓመት በጣም በቃ እግር ኳስን ዴይሊ እንድንነጋገርበት ዊክሊ በቃ ኢሹ አድርገው እንድንነጋገርበት ላይፋችንን አንዳንዴ ሁላ ትርጉም የሰጡ እስኪመስል ድረስ ማለት ነው አሁን የኳስ ተመልካቾች በዚህ ሰዓት ላይ ግራ ገብቶን ነበር ስለምን እንደምናወራ ግን እኚህ ሁለቱ እስካሉ ድረስ ሊዮኔል ሜሲ ሮናልዶ እስካሉ ድረስ ማን ስለ እግር ኳስ ማውራታችንን አናቆም ከዚህ በኋላ ማን ያስወራናል we don't know ግን በቃ የሁለቱን የዓለማችንን ምርጦች ምናጣበት ጊዜ ነው በጣም ያናዳል እንደምን ታይም ደግሞ አሁን በሚያሳዩን ፐርፎርማንስ እንግዲህ ሜሲ የሚያሳየን አሳይቶናል ሮናልዶም ሆፕፉሊ የተሻለ ነገር ያሳየናል ብለን እንጠብቃለን ግን ዋው ኦል ታይም ቤስት ስኮረር ሮናልዶ ከዛ ሚውለር አለ እነሱ ሁለቱ ተስፋ የላቸውም ኤምባፔ ነው ይሄን ሪከርድ አሁንም ሼር የማድረግ እድል ያለው ሌላ ሰው እንግዲህ ከየት ይመጣል የሚለው እናያለን ሮናልዶ አሁንም የተሻለ ብዙ ጎሎች እንትን ብሎ እዚህ ሪከርድ ውስጥም ገብቶ ደግሞ እንነጋገር ምክንያት ይሆናሉ የሚለውን እንጠብቃለን ጋይስ ግን እንዲህ ነው ተገኝቻለሁ መጥቻለሁ ብለ ሾአፕ ልታረግ የሚገባ ወይም ማሳየት የሚገባ ማለት ነው እስቲ ለሜሲ ሁላችንም እና ጋይስ አሁንም እንዳይረሳ የዩቲዩብ ቻናል እየገባችሁ ላይክ አድርጉ ሊንኩ እዚህ ባዮ ላይ አለላችሁ እና እስካሁን ግን እያደረጋችሁ አይደለም ባይዙ ይመቻችሁ